አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ወላ አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ ስደትን ላሳየን ረቢ፣ ሱዑዲንም ዱባይንም ያሳየን። ሌሎችም ደግሞ ሌሎቻችሁም ኩዌትም ኳታርም በይሩትም የትም ኦማንም የትም ያላችሁ አልሐምዱሊላህ በሉ ስደትን ላሳያችሁና አላህ በኸይር ወደ ሀገራችሁ ይመልሳችሁ። አላህ ጤናችሁን ይስጣችሁ። የረመዳን ዱዓ እስቲ አሜን በሉ፣ አሜን በሉ እስቲ። አላህ ያሰባችሁትን ያሳካላችሁ፣ ጤናችሁን ይስጣችሁ። ከምንም በላይ ጤና አትጡ ያ ረበል ዓለሚን። እህቴንም እህቶቼ እናንተንም እህቴንም በስደት ያለችው እናንተንም በቃ የምታቆኙም የማታቆኙም ሁሉ አላህ ጤናችሁን ይስጣችሁ። ወላሂ በያላችሁበት ያ ረበል ዓለሚን ያ ረቢ ሙስሊም ክርስቲያን ሳልል ያ ረቢ አላህ ወላሂ ጤናችሁን ይስጣችሁ። ጤና ከሌለ መስራት አይቻልም ውዶቼ። ወላሂ ስለ ጤና የሚያውቅ ሰው ነው ስለ ጤና ዱዓ የሚያደርገው። ሌላ ነገር ምንም አይኖራችሁ፣ ወላሂ ጤና ይስጣችሁ። ጤና አይኖራችሁ ምንም ይሄ ብር ምናምን ዱንያ ምናምን ከጤና በኋላ ነው የሚመጣው። ግን ጤና ሳይኖራችሁ ዱንያ ቢኖራችሁ ዞሮ ዞሮ ያ ዱንያ የእናንተ አይደለም። በቃ እኔ ልንገራችሁ ወላሂ ምንም ነገር ሊያደርጉላችሁ አይችልምና ያ ረበል ዓለሚን እሱ ጤናችሁን ይስጣችሁ። ያ አላህ እሱ ጤናችሁን ይስጣችሁ። ወላሂ አሜን በሉ ከልቤ ነው። ወላሂ የቀልዱስ ቀልድ ነው። ወላሂ ከውስጤ ነው። ያ ረበል ዓለሚን ጤናችሁን ይስጣችሁ። ወላሂ በያላችሁበት ማለት ነው። የቤተሰቦቻችንን ክፉ አትስሙ ያ ረቢ አላህ ያሰማችሁ። ወላሂ ጤናችሁን እንደሆናችሁ እንዲሁ እንደሸኟችሁ እሰይ ብለው እንደሸኟችሁ እልል ብለው ይቀበሏችሁ ቤተሰቦቻችሁ። ወላሂ እናንተንም እንዲህ በቃ በደስታ እንደተለያያችሁ በደስታ ደግሞ የምትገናኙ ያርጋችሁ ያ ረበል ዓለሚን እላችኋለሁ። እና አላህ ይቀበለን። አላህ መሰለ ያ ረቢ አላህ ይቀበለን። ጾማችንን አላህ ይቀበለን። የሁላችሁ ውዶቼ ዛሬ በስዑዲያ ጀበና ቀህዋ ላፈላ ነው። ቀህዋ أنا بسوي سعودية قهوة اليوم የሱዲያ ቀህዋ እንግዲህ ነጭ ነው እንደምታውቁት የጠነዛ ቡና ተወቅጦ ማለት ነው። እና ለመሆኑ ማሽኔ ተበላሽቶብኛል። ጉዴ ለመቼም የጠነዛ ቡና ለመሆኑ ይወቀጣልን? እስቲ እናየዋለን። ለማንኛውም እንቆላውና እንየው። እንቆላዋለን። እቺ እዚህ ጋር አልቀመጣለችኝ። በነገራችን ላይ እዚህ ጋር ውልክፍ እያለች አልቀመጣለችኝ። ያው የተወላከፈች እዚህ ጋር ቢሆን እንደውም እዚህ ጋር ተቀመጥ አትታይም ብዬ እኮ ነው እንዲህ ስቆላ አትታይም። ስለዚህ እዚህ ጋር እንዲያርገ እንድትቀመጥ እንድትታይ እኮ ነው እንድትታይልኝ ነው። እና እስኪ ቡና የሱዲያ ቡና ቢስሚላ አውቄ ነው ማንከሽከሻ አለኝ። አውቄ ነው በዚህ የምቆላው። ለምን ይሄ ማንከሽከሻ ቀዳዳ ምናምን ስላለው ከውስጥ ማለት ነው እንደዚህ ከስሩ ያጠቁርብኛል። ለዛ ብዬ ነው በዚህ ማልቆላ። አውቄ ነው በዚህ ብረት ድስት የምቆላው። እንግዲህ ማብራሪያ ልፈልግላችሁ። ለምን በድስት ነው ወይ የምትቆይ ምናምን እንዳትሉ ማብራሪያውን ስሙ መጀመሪያ። እሺ ውዶቼ፣ እና ለዚህ ቻናል አዲስ የሆናችሁ ፕሊዝ ሰብስክራይብ ማይ ዩቲዩብ ቻናል ውዶቼ፣ ሰብስክራይብ ማይ ዩቲዩብ ቻናል በቃ ሰብስክራይብ አድርጉ። እስቲ 30 ሺህ አስገቡ። 20 ሺህ ሞልታችሁልኛል። እስቲ 30 ሺህ እስቲ ይሄ ረመዳን እስኪወጣ 30 ሺህ አስገቡኝ እስቲ ውዶች። እና የላችሁ እንደዚህ አልከፈትኩትም። አሁን ተከፈተ። አሁን በነገራችን ላይ የጋለ ነው ሲጀመር። አሁን በቅርብ ነው የጠፋው የጋለ ነው። እና እስቲ የሱዑዲ ቡና ስንቶቻችሁ ናችሁ? እስቲ ምን አይነት ቅመም ነው የሚያስፈልገው የሱዑዲያ ቡና ታውቃላችሁን? ወደ ሀገር እስቲ የገባችሁት ረሳችሁትን ወይስ እንዴት ነው? እስቲ ጻፉልኝ በኮሜንት። እኔ ግን ነግራችኋለሁ። እስከዛ የሱዑዲያ ቡና የሚያስፈልገው ቁርንፉድና ሄል ነው። እና ደግሞ ዛፈራን ያረጋሉ። ቢጫ እንዲሆንላቸው ትንሽ ቢጫ እንዲሆንላቸው ዛፈራን ያረጋሉ። ያ ቢጫ መልኩን ታውቁት የለ እሱን ያደርጋሉ ማለት ነው። እና ያውን ዛፈራንም የለም እርድም ልናረግ አንችልም። ስለዚህ በተቻለ መጠን በቢጫውን ቆላና እንወቅጠዋለን ማለት ነው። ስለዚህ ሄል እንኳን አልቆብኛል። ሄል የለኝም ግን ቁርንፉድ አለኝ። በቃ ቁርንፉዱን ብቻ አድርጌ አየዋለሁ ማለት ነው። እና ቁርንፉዱን ብቻ ጨምሬ አየዋለሁ። ከነ ቁርንፉዱ ቆልቼ እወቅጠዋለሁ አብሬ ማለት ነው። ይሄ ትንሽ እየተበቃኛለች እና አጠንዝተን እንቆላለን። ወይ አረ እንዳይበስልብኝ። አገር ቤት ከገባችሁ በኋላ እስቲ ስንቶቻችሁ ሞክራችኋል ይሄንን የሱዑዲያ ቡና ማለት ነው? እኔ ሞክሬው አላውቅም ግን እና ጓደኛዬ ናትና እኔ አገር ቤት ገብቼ
ወረቃ ኢነብ ታውቃላችሁ አይደል? ወረቃ ኢነቡን በጎመን ሰርቸው ሞክሬዋለሁ አለችኝ። ግን ይሁንልኝ ትበለኝ አልሆነልኝም ትበለኝ ትዝ አይለኝም፣ ግን መስራቷን አስታውሳለሁና እስኪ ስንቶቻችሁ ናችሁ እዛ የምንሰራው ምግብ እዚህ የምንሰራ? ወይኔ እንግዲህ ወይ ልቀንሰው መሰለኝ እንዳይጠፋ መጥቆር የለብህም። የሱዑድያ ቡና ነው እሺ የምፈልገው ነገርኩት። እኔ እዚህ የሞከርኩት ነገር ምንድነው መግሉብ ሩዝ መግሉብ ማለት ነው። እሱም ሞክሬያለሁ። ሌላ ደግሞ በቃ እንዲህ ከምግብ ውስጥ ማለት ነው። እዚህ ሌላ ብዙም አልሞክርም። የሚጠነዛው እኮ እንደዚህ እየቆየ ሲቆላ ግን ምሬት አለው ታውቃላችሁ አይደል? በጣም ነው የሚመራው፣ ግን በጣም ነው የሚመራው። እነሱ ግን ስኳር አይጨምሩበትም። ስኳር አይጨመርም። ከቴምር ጋር ነው ከሚጣፍጥ ነገር ጋር ነው የሚጠጡት እንጂ ስኳር እንደኛ አሁን እኛ ጥቁሩን አፍልተን ራሱ ማለት ጥቁር ቡና በስኳር ነው የምንጠጣው። አንዳንዶቻችን በጨው የምንጠጣው በባዶ የምንጠጣው ልንኖር እንችላለን፣ ግን በስኳር ነው አብዛኛው ሰው የሚጠጣው ማለት ነው። አስባችሁታል? ይሄኛውን የጠነዛውን የሱዑድያ ቡና ደግሞ ያለ ስኳር ስትጠጡት ማለት ነው ግዴታ ቴምር ወይ ቸኮሌት ወይ የሆነ የሚጣፍጥ ነገር ከጎን መኖር አለበት እና እየሆነ ነው። አያችሁ እየሆነ ነው። የሱዑድያ ቡና በቃ ተቆልቷል። ይሄው እንደዚህ በቃ የጠነዛ ቡና በሉ አያችሁ። እንደውም ይሄ ትንሽ ገባ አለው መሰለኝ። አሁን በቃ ይኸውላችሁ አያችሁ፣ እንዲህ ነው የሚቆሉት። አያችሁ እንደዚህ ነው የሚቆሉት። ይሄው ውዶች ይኸውላችሁ፣ ይሄው እንደዚህ ነው የሱዑድያ ቡና። እኔ የምቆላው እንደዚህ ነበር። ይኸውላችሁ ለስለስ ያለ ማለት ነው ቡኒ በቃ የጠነዛ ቡና በቃ አያችሁ። አሁን ይሄ ይወቀጣል ማለት ነው። ይኸውላችሁ ይኸው እንዲህ ነው የምቆሉት። እርግጠኛ ነኝ ጥቁርም የሚጠጡ ሊኖሩ ይችላሉ፣ ግን እኔ ጥቁር ሲጠጡ አይቻል አቅም ሱዑድያዎች ዱባይ መጥቼ ነው ጥቁር ቡና ያየሁት እንደ ሀበሻ ማለት ነው። ይኸውላችሁ በቃ የጠነዛ ቡና። አሁን ይሄ በዛች ማቆርቆሪያ የት ጋደች ዴ በዚች አፈላታለሁ ማለት ነው። እስቲ ፈልቶ ደግሞ እንገናኛለን ማለት ነው። እሺ ይኸውላችሁ ውዶቼ ያው ቁርንፉዷን ቅድም አብሬያት አልቆላሁም፣ ለብቻ ቆልቻት ይኸው ጨምሬያለሁ። ይኸው ይሄ ቁርንፉድ አብሬ ወቅጠዋለሁ ማለት ነው። ማሽኔ ስለተበላሸች በእጄ ነው የምወቅጠው፣ ችግር የለውም። ምን ኮንሽ? ቡና 700 ከ500 ጀምሮ እስከ 700 ነው ቡና። እንደ ድሮ 300 ምናምን ቀረ። እስቲ ይደቃል አይደቅም እናየዋለን። የአረብ ቡና የሱዑድያ ቡና እስቲ ዋው ሽታው ራሱ ሄል የለኝም፣ ግን ሄል አልገዛውም። በዚህ በቁርንፉድ ይበቃል፣ ግን ሽታው መጣል እና እሺን አልተውሽ ግን ይሮጣል ይመሳል። ወላሂ ራሱ ሽታው
የሱዑዲ ሽታ ትዝ አለኝ። የሆነ ነገር ትዝ አለኝ። የተቀረጠ ነገር እዚህ ውስጥ የተቀረጠ የሱዑዲያ ነገር ግን ስር ያለኝ ወንድሜ ነው። የሱዑዲ ቡና እኮ ነጭ ነው፣ የጠነዛ ቡና ነው ወቅጠው የሚቆሉት። ማን ነው ቆልተው የሚያፈሉት ስለው አላመነኝ። አሁን በደቀቀልኝ ብቻ ይኸውላችሁ እንዴትም አድርጌ እየወቀጥኩት ነው። ግን በጣም ያስቸግራል። ቢስሚላ እዩት የፈሰሰው የቱ ጋር ነው ይታያችኋል? እዚህ ጋር የፈሰሰው ለምን እየደቀቀ ነው። ይዘል ነበር። አሁን እንዲህ ከደቀቀ በኋላ ተረጋግቶ የተቀመጠው ያስጠላችሁ ይሄ ነው። አፍልቼው ደግሞ እንገናኛለን። አፍልቼው በስኒ ስቀዳው ብቻ እንገናኝ። እውነት እንዴት እንዳደከመኝ እኔ ነኝ የማውቀው፣ እንዴት እንዳደከመኝ ማለት ነው። አናዶኛል። የተናደድኩት ግን ማሽኔ በመበላሸቱ ነው። ማሽኔ ባይበላሽ ኑሮ አልሐምዱሊላህ። እናንተ እንዴ የእሱን የወቀጥኩበትን ሰዓት እኮ ማለት ነው እንዴ ብዙ የሀበሻ ቡና ወቅጥ ነበረ ወይ። ለማንኛውም ስንቀዳው ባይጣፍጥ ግን ጉዱ ፈላ። እንደገና ዱቄቱን ሙቆላው አጥቆሬ ማለት ነው። ቻው እዛ እንትኑ ረኮቦት ውስጥ ሲራጀን ይበል የረኮቦት የኔ ረኮቦት አይ ውዶቼ እንግዲህ እዚህ ጋር ያው መጀመሪያ ቡና ቀድቼ ነበረ እንትን ላይ ሱፍራ ላይ ያለሁኝ። ሁሉም እንግዲህ አንጠጣም ብለው እኔም ግማሽ ስኒ ጠጥቼ ሱፍራም ሳላነሳ ወደ ተራዊ ሄጄ ስመለስ ሱፍራው ተነሳስቶ ምናምን ጠበቀኝ። ሰው ቤት ነበረ እና ሱፍራውን አነሳስተው ምናምን ጠበቁኝ። በቃ ምንም አላልኩም። ተረጋግቼ እስቲ ቀረጹኝ እየጠጣው ብዬ ከሱፍራ ውጪ እንደዚህ ቁጢጥ ብዬ ዘና ፈታ ብዬ ይኸው እንደዚህ ጋህወተ ሰዑዲያ እየጠጣሁኝ ነው።
በጣም ይመራል። በነገራችን ላይ ግድ በቃ የሆነ ጣፋጭ ነገርማ መኖር አለበት። በስኳር ስታረጉት ደግሞ ደስ አይልም። እንዴት እንደሆነ አላውቅም። ብቻ ደስ ይላል። እውነት ብቻ ከቴምር ጋር በጣም ደስ ይላል። ይኸውላችሁ በቃ በዘብጥ ሆኗል በቃ ማለት ይቻላል። ኢንሻአላህ ሌላ ጊዜ ደግሞ ፏፈሽ አርጌ እሱም ብቻ ፏፈሽ አርጌ በሲኒያ ደርድሬ እንትኔን ሲኒን ምናምን ፏፈሽ አርጌ እንገናኛለን ኢንሻአላህ እላችኋለሁ። ቻው ያልኩ